ሰላም ሰላም፣ እንዴት ናችሁ የዩቲዩባችን ተከታታዮች? እንዴት ናችሁ? አማን ናችሁ? እንዴት ናችሁ ብለናል። ሳምንቱ እንዴት ነበር? ፏብ ነበር ወይ? ሁሉ ሰላም፣ ሁሉ አማን፣ ብርቁቺ ድንቁቺ ጉቺ 20 ሺህ ገብተናል። ገብተናል። የማይቻል የለም 20 ሺህ ገብተናል። በጣም እናመሰግናለን። ከጎናችን ስለነበራችሁ እያያችሁ እያበረታታችሁን ስለነበሩ ከኋላም በእውነት ያው በጣም እናመሰግናለን። 20 ሺህ ገብተናል። በጣም ደስ ብሎናል። ባለፈው ቪዲዮ ቹቻን 20 ሺህ ከገባው ምሳ ጋብዛለሁ ብዬው ነበር። ያው አሁን ምሳ ጋብዛለሁና አለውና አልጋብዝህም ብለዋለሁ። የሚፈጠረው ማን ያውቃል? ዝም ብሎ ያለቅሳል። ያው ጋብዘዋለሁ እኮ መጋበዝ ጋብዘዋለሁ፣ ግን አልጋብዝህም ብለዋለሁ። እስቲ ሲያለቃቅስ ትንሽ ነው አይሻልም? ምን ታዲያ አለቃቅስ እንጂ አመዱ ነው ማለቃቀስ ሲያለቃቅስ ትንሽ ነው። እስኪ ቁራለሁ ስበዋል ግን እበላለሁ ብሎ ሲመጣ እበላለሁ ብሎ መጥቶ ለማንኛውም በጣም እናመሰግናለን። ቪዲዮአችሁን ያያችሁ ኮሜንት ስታረጉልን ደስ ይለናል። ላይክ ስታረጉልን ደስ ይለናል። እናመሰግናለን። ሰብስክራይብ ማድረጋችሁን አሁንም እንዳታቆሙ። ሌትስ ጎ ወደ 50 ሺህ ጋይስ፣ ይመቻችሁ። አሁን እንለውና ደውለን ከመጣ በኋላ የሚፈጠረውን ደግሞ እንትን እንላለን። እሺ ጋይስ ልንደውልለት ነው። ደውለንላታል ግን እየመጣው ነው ብሎ ቆየ። ልደውል ታይቻለሁ ነው እርግጠኛ ነኝ። እኔ እኮ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? ሳይደርስ ያው ደርሻለሁ ሰው ከነኝ ምናምን ደብረ ዘይት ሆኖ እንዴ አዲስ አበባ ነኝ ምናምን የሚል አይነት ልጅ ነው። የት ነህ? እየመጣሁ ነው እኮ። የቱ ጋር ነው የምትሰሩ? እዛ ቪዲዮ የምንሰራበት ቦታ ጋር ነው። የመላጣ ልጆች ላለበላ ነው ይላል። ና ቶሎ በለን እርቦ እባክህ ና አፈር ነው ና። እንዴ ኬት አንተ ና እባክህ እንሂድ ቶሎ በል። እሺ ስማ ሰላም በላቸው መጀመሪያ። ሰላም እንዴት ናችሁ? 20 ሺህ ስላስገባችሁን በጣም እናመሰግናለን። ስለምታስጋብዙኝ በጣም አመሰግናለሁ። በቃ እንብላው። ተረጋጋ እንጂ በደንብ አመሰግናለሁ። በጣም ደስተኛ ነህ ሳይህ፣ በጣም ደስ ብሎሃል። ቤት ደስተኛ ነህ? ደስተኛ ነኝ። ስለበላ ደስ ብሎሃል። ምንድን ነው አሁን እንደውም እንትን ጋብዘው ብትሉ ኖሮ አሪፍ ነበረ። ስለማልጾም እንትን ጋብዘው ይሁን ነገር ጋብዘው ጀመር እንደዛ ነው ያሰብነው እና ቢላ ግን አይ አሁን ይሄ እዚህ ቪዲዮ ላይ ጻፉና በሚቀጥለው አልፈልግም ማለት ነው። አሁን አዲስ አበባ አምጥተን ነው ቻ ይጾማል አይጾምም እና እዛ ቹቻ ስለማይጾም ችግር የለውም የጾም ነገር ይላል ምናምን። ምን መሰለህ ቹቻ አዲስ አበባ አምጥተናል። ምሳውን በ50 ሺህ ልናረጋው። አረ የምር እስቲ እግዚአብሔር አይ በ20 ሺህ ብለሃል። ሰምተዋሉ ግን በ50 ሺህ ይሁንና ከዛም በኋላ ቆንጆ ነገር አንደኛውን ትጋብዛለህ። አገልግለን የሚጋብዘኝ በ50 ሺህ አንድ እንትና እንደሚጋብዘኝ እኮ ያው ነው እኮ ግን ያው 50 ሺህ ቢሆን ይሻል። ይሄ 20 ሺህ ይሻል። 20 ሺህ ይሻል ግን ምንድነው ግን አይደለም። ስማ አሁን እሺ አንዴ አጫጭር ጥያቄ ጠይቀህ ትጾማለህ? አልጾምም። ምንድነው የሚመችህ ምግብ? ሁሉም ይመቸኛል እኮ አይደለም። ይሄም አሁን መብላት ነው የፈለግከው? እኔ አናቢላ በስሜ እንጋብዞ ምናምን ብሎኝ ነው እኮ። ስለዚህ እንደዛ አትልኝም። ምንድነው የምትፈልገው? እሺ አንደኛ ሽሮ፣ ድንች እሺ። ከዛ በአንድ አይነት በ10 ሰብስክራይብ አይደል? የምር በቃ አሁን ቪዲዮ እንዳይረዝም እኮ ሄደን እዛ እየበላን ብንቀርጽ አይሻልም? እኔ እኮ ለእናንተ ለዩቲዩብ ብዬ ነው እየበላን ብንቀርጽ እኮ እኛም ደስ ይለናል። ግን በ50 ሺህ ሆኖልህ እንዳይደበር በቃ እኔ ዛሬ አልበላም። አቤል ሲጀመር እሱ ለምን ነው የሚበላው? እኔ እኮ ነኝ ቻሌንጅ የተሰጠኝ እኮ አንተ እኔ እኮ አሁንም እኮ ጋብዘሃለሁ ጥለኝ ነበርና አረ አይ ለሰም ለኔ ነው ሲጀመር መጀመሪያ የተሰጠኝ 20 ሺህ ብለሃል። 20 ሺህ ሰምተሃል። ስለዚህ ተባብዘኛል። እሺ አሁን አንድ ጥያቄ ልጠይቅህ። ቶቶቶቶ እሺ አንተ የአርሰናል ደጋፊ ነህ? አልጋብዝም ያልከኝ አርሰናልና ቅድም አልቆስራልኩ አይደለም ማለት አርሰናል ሲጀመር በልቶ አያውቅም። ለእኮ ሲጀመር አርሰናልን ስለለበስኩ አልጋብዝም። አንድ አርሰናል አይበላም ያፍራል። እኔ እበላለሁ። አርሰናል ያፍራል አይበላም። ኧረ እኔ አላፍርም። እሺ ሶስት ተጫዋች አስተራካ አርሰናል ሳካ እሺ ነቀ ሶስት አድርገው ሳካ ሶስት ያድርገው እንዳትል እሺ እንደ ሳካ ነው የለበስከው ሳካ ነው። በጣም የሚገርማችሁ ነገር በጣም የሚገርማችሁ ነገር ምን እንደሆነ ታውቃለህ?
የአርሰናል ደጋፊ ነኝ ብሎ ይሸልለን። 3 ተጫዋች አያውቅም፣ አንድ ተጫዋች አያውቅም። እኔ ደጋፊ አይደለም። አሁን እኔ ርቦኛል እንብላ። ቹቻ ምን እንደሚመስለኝ ታውቃለህ? አሁን ላይ ቲክቶክ ላይ የመጡ ሴት ቲክቶከሮች የለም የኳስ ደጋፊ ነኝ ምናምን የሚሉ 3 ተጫዋች አያውቅም። እንደውም አንድ እንትን ነው ያቺ የአርሰናል ደጋፊ ጨፋሪ ያለች አርሲና እሷን ዳንስ ይደንሳል። እኔ ዝም ብዬ ነው የለበስኩት እኮ ትንሽ ኮንቴንት ስላለው አሁን ጋብዙ። አንተንማ ከአብዩኤል ጋር አገናኝቶ በቃ ምን ማሰራት ነው? 3 ተጫዋች አያውቅም። ኢማጂን አሁን አስጋብዙኝ። ለማንኛውም እሺ በቃ ትጋብዛለህ፣ ግን በ50 ሺህ ነው በቃ እንጨባጭ። 50 ሺህ አይደለም የምር እንሂድ። እናንተ ይደብራል። አቢላ አይ የምር ቅድም እንቸኩላለን ምናምን ስትይ ነበር። እስቲ እግዚአብሔርን የምር በቃ ዛሬ ምን አሁን ምሳ አልበላም በእነሱ ነው ብለህ አስበህ ነው? ሳይሆን አንድ ምሳ እዛ ሄደዋል፣ እነ ትንሿ ሄደዋል እንዳለ ሄደዋል። እና ታዲያ እዛ ድረስ ይቻል እኔ ተጋብቻለሁ። ኧረ ወንድሞችን በእናትህ አሳርፍልኝ እንጂ አሁን እንሂድ። እሺ ዝም አስበላቸው ወንድሞች። መብላትም አልፈልግም ካንተ ጋር ጀነር ካርሰናል ደጋፊ። እስቲ እግዚአብሔር እኔ አልፈልግም። ቀደም ተስማምተን አይ የምራችሁ ነው የምር በቃ በ50 አሁን እኔ ስማችሁን ላጥፋ። አሁን ስማችሁን ላጥፋ። እንደው አንድ ምግብ ላለ ዝም ብለን ስናየው የሚናደድ ልጅ አይደለም። በዚህ ነገር የሚናደድ ልጅ አይደለም። በቃ እንኳን ደስ አለ። ትጋብዛለህ። ይጀመር አውቃችሁ እንደሆነ ገብቱ አጋብዙኝ፣ ትጋብዙኛላችሁ። የምሬን ነው። አንተ ምን ብለው ነበር? ነው አፈር ትበላለህ። ታዲያ ያው ይንቀጥ እስቲ አረ እርቦዋል። አረ ምን እየበላ ይርባል ነው የሚባል። ትበላለህ። አብይሰማ ደግሞ ለራሴ ይሳደባለሁ። እንዳሁን እሺ እንብላ። አይ ትበያለሽ። የምር እኮ ምንድን ነው የምበለው? መከራ ነው በለኝ። አይ ትበያለሽ። ይቸኩላል። ኔክስት ቪዲዮ ምግብ እየበላ ነው የሚጀምረው። አሁን እኮ አሁን ወሬ ሄደን አሁን ይሄንን እንቆርጠውና ኮንቲኒቲ ያለ ቪዲዮ ነው። ኔክስት ቪዲዮ ግን እየበላን ነው የሚጀምረው። እናመሰግናለን። ለማንኛውም አመስግናቸውና በቃ ተራራ የኔ ፎሎ የኛ ሰብስክራይቦች እውነት እግዚአብሔር ያክብራችሁ። እኔ እውነት እኔ እጋበዛለሁ እንድቀራስብ አላውቅም። እግዚአብሔር አቤል ማለት ጥሩ እኔ ዋነኛው ነገር ምን እሱ ቻሌንጅ የተሰጠው እኔ ተጋበዝኩ። ኧረ አይበላም እሱ ችግር የለም። አይበላም እንዴ ማኖል እኔ ሰብስክራይብ አድርጉ ብዬ ስለፈልፍ ነበር አልነበረም። አንተ ምድብድብ ያስደስቷል ማለት በጣም ባለጌም ታውቃለህ። አንዳንድ ሰዎች ከጭንቅላታቸው በላይ ሲሆን እንዲያረጋሉ። አትንጠራባክ ኧረ ደግልል እንደሚያረጋው ልጅ ልጋበስ ነው ዛሬ። ልብ አድርጉልኝ። ሪካርድ እያረጋችሁ በየቲክቶክ መንደሩ ልቀቁልኝ። ይሄንን ጉድ ይሄንን ጉድ ልቀቁት። ጤነኛ አይደለም። ለዛ ነው እሺ ጋይስ ያሟል እና በጣም ወደ ወንድሜ ነው እንዳረሳው አሁን ያልኳችሁን ያዟት እግዚአብሔርን እኔ ሉሊላ ፍቅር ነው በቃ እናቴ ትም በጣም ወደ ወንድሜ ነው፣ ግን ይበላል። በጣም ሆዳም ነው በጣም እና ሰብስክራይብ ስላደረጋችሁ ስላስጋብዛችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። በቀጣይ ምግብ ቤት ደግሞ እየበላሁ አሳያችኋለሁ። በጣም ነው የምወዳችሁ። ከኔ ጋር ማንም ሰው አይበላም። እናመሰግናለን። ተጨማሪ ደግሞ ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት እያደረጋችሁ ሼር እያደረጋችሁ 50 ሺህ ስንገባ አሁን ደግሞ ቃል እንግባ። 50 ሺህ ስንገባ አሁን በእርግጥ ቹቻ እንዳትነጫነጭ ጾም ነው የጾም ምግብ ነው የምጋብዝ። ችግር ጾም ነው የጾም ምግብ ነው በየአይነት ምናምን ነው የምጋብዝ። 50 ሺህ ስንገባ ግን ጥሬያችንን እንዲየቆረጠ በአዋዜ ውስጥ እየነከር እንደዚህ ግን እኔ አልወድም። እኔ እበላለሁ እናቴ ትምት ግን እኔ አልወድም። ዳቦ ሙሉ ዳቦ የምን ዳቦ ድፎ አንተ ድፎ ዳቦ ዳቦ እግዚአብሔር ዳቦን ዛሬ ይገዛላል። ማርያም ዳቦ ይሄው የእሱን ሰብስ አይ የምር ዳቦ እግዚአብሔር እና ምን ነው የምትወደው? ስጋ ነገር ምንድን ነው? እንደውም ቀለለልን ጭንቅላቴ ሲበጥ ስጋ ነገር ዳቦ እግዚአብሔር ድፎ ዳቦ የፍርኖ ዱቄት በቃ ድፎ ዳቦ ክብ አሰርተን እንቆርሳለን። 50 ሺህ ስንገባ ልደቴ ነው። በአራት ልደቴ ነው
በቃ በአራት እንቆርሳለን። አዎ በአራት እንዲቆርስልኝ ኮሜንት ላይ ንገሩት። በአራት መቼ? የት? አራራራ ሚያዝያ ነገ በቃ ነገ ቁረሱልኝ። በቃ ከነገ ወዲያ ስለሆነ ቁረሱ። ዛሬ ምንድን ነው? ዛሬ ሚያዝያ መቼ ነው? አሁን ዛሬ 30 ነገ 1 2 3 4 5 ቀን ቀረው። አቀልዳ እግዚአብሔርን ፒፐርስ ዴይ ማሜ ኮሜንት ላይ ማለት ነው የምትፈልጉትን ጻፉልኝ። 5 ቀን በኋላ ነው ልደትሽ? አዎ በአራት እኔ ዳቦ በቃ ልደቱን እናከብርለታለን። እሺ ጋይስ ቀጣይ ቪዲዮ ኮሜንት ላይ ጻፉልኝ። ምግብ እየጋበዝኩት ነው የሚሆነው። ልደቱንም እያከበርንለት ምግብ የጋበዝኩት አሁን ነው እኮ ማሽ እንዴ እንደነገጠው አንተ ማየነ እና እንዲያከብርልኝ ኮሜንት ላይ ደግሞ ሼር ማርጉለት፣ አግዙት፣ ጋብዙኝ። አየም በቃ ልደትሽም ይከበራል። ቴንክ ዩ ጋይስ። ለማንኛውም ጋይስ እናመሰግናለን፣ አብራችሁን ስለቆያችሁ እስካሁን ስለታገሳችሁ እናመሰግናለን። ላይክ ፎሎ የለም ለካ ሰብስክራይብ እያደረጋችሁ ጠብቁ። ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ባይ